ሰላም ውድ የመክሊት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለብዙ ጊዜያት ስለጠፋሁኝ ይቅርታ በመጠየቅ ዛሬ ደግሞ የዮአዳንን የመጨረሻ ክፍል አቀርብላችኋለሁ። ልክ እንደተለመደው የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ትዕይንት 1 ሲጀምር በመንገድ ላይ ማሂ በንዴት ቆማ ሊዲያና አበጀሽ ይመጣሉ። ማሂም በጩኸትና በንዴት ሊዲያ ባደረገችው ነገር በጣም ተናዳ ታወራታለች። ደግማ እንዳታደርገው ታስጠነቅቃታለች። ሊዲያም እንደተለመደው ለማስመሰል ትሞክራለች። በዚህም መሀል የሁለቱ ጭቅጭቅ ይግላል። አበጀሽ በመሀል ቤት ደንግጣና ግራ ተጋብታ ሁለቱንም ለማረጋጋት ትሞክራለች። ንግግሩም ሳይቋረጥ ይቀጥላል። በዚህ መሀል ዳግም ይመጣና ሊዲያን ለተናገረችው ነገር ሊመታት ሲል ማሂ ታረጋጋዋለች። ደፋሯ ሊዲያም እሱንም ጨምራ ትናገራለች። ዳጊ በዚህ በጣም ይበሳጫል። ሊዲያም ማሂን ይቅርታ እንድትጠይቃት ያስገድዳታል። ማሂም ዳግምን አረጋግታው እሱንም አበጀሽንም ይዛቸው ትሄዳለች። በትዕይንት 2 ሳሚ የምታምር ቀይ አበባ ይዞ በመንገድ ላይ ይቆማል። የሚጠብቀው ሰው ነበር መሰል። ሰዓቱንና መንገዱን አሁን ያያል። በዚህ መሀል ዮአዳን በቀስታ ከጀርባው ትመጣና ታስደነግጠዋለች። ሰላም ይባባሉና እንደተለመደው የፍቅር ንግግራቸውን ይቀጥላሉ። ሲሞጋገሱም አያድርስ ነው። በሌላ በኩል ዳጊ በብስጭት ወደ ክፍሉ ይገባል። ማሂም ተከትላው ትገባና ለማረጋጋት ትሞክራለች። በትዕይንት 3 ሊዲያ ዳጊን ጠርታው ይቅርታ ትጠይቀዋለች። በዚህም ዳጊ ይናገራታል። እሱን ሳይሆን ማሂን መጠየቅ እንዳለባት። ይቅርታውንም እርሱ ተቀብሏት ሰላም ያወርዳሉ። ሊዲያም ለትምህርት ጣሊያን ልትሄድ እንደሆነ ትነግረውና እንዲሸኛት ትጠይቀዋለች። እሱም እሺ ይላታል። በሌላ በኩል ሳሚና ማሂ ቁጭ ብለው እያወሩ ማሂ ቤት ልትከራይ እንደሆነ ትነግረዋለች። ሳሚም አብራቸው እንድትቆይ አብረውን መኖር እንደሚችሉ ይነግራታል። ማሂም እንደዛ መሆን እንዳለበትና ግን መራራቅ እንደማይችሉና ግንኙነታቸውም ልክ እንደዚያው እንደሚቀጥል ትነግረዋለች። እሱም ይስማማና ግን ዮአዳን በዚህ ልትስማማ እንደማትችል ይነግራታል። ማሂም ለሱ ዝግጁ እንደሆነች ትነግረዋለች። በትዕይንት 4 ዮአዳን ከማሂ ጋር ለመተኛት ትሄዳለች። በክፍላቸው ውስጥም ሆኖ ማሂ ያሰበችውን ነገር ሳትነግራት ቀድማ ዮአዳን ምን እያሰበች እንዳለና ፊቷም ልክ እንዳልሆነ ትጠይቃታለች። ማሂ ምንም እንዳልተፈጠረ ትነግራታለች። በሌላ በኩል ሳሚና ሊዲያ ቆመው ያወራሉ። ስላለፈው ነገር እያስታወሱ ይሳሳቃሉ። ሊዲያ ሳሚ ያደረጋትን ነገር አንስታ እንደተጠቀመባትም በመውቀስ መናገር ጀመረች። እሱም ለሁሉም ነገር ጥፋተኛ እሷ እንደሆነች ይነግራታል። ሳያውቁትም መወቃቀስ ይጀምራሉ። ሊዲያም እንደምትወደው ደግማ ትነግረዋለች። በትዕይንት 5 ሂሩትና የሳሚ እናት ሀያትም በመንገድ ላይ በፍጥነት እየሮጡ ከኋላቸውም የሚከተሏቸው ፖሊሶች እያሯሯጧቸው እናያለን። ድንገትም ፊት ለፊት ይገጣጠማሉ። ሂሩትም ሀያትም ይደነግጣሉ። በሌላ በኩል ሳሚ በክፍሉ ውስጥ ሆኖ ሊዲያ ትመጣና ልታወራው እንደምትፈልግ ትነግረዋለች። ማውራትም ይጀምራሉ። ሊዲያም ስላለፈው ሁሉ ነገር አንስታ ይቅርታ ትጠይቀዋለች። ወደ ጣሊያን ልትሄድ እንደሆነም ትነግረዋለች። ሳሚም ባትሄድና አብራቸው እንድትቆይ እንድትኖርም ነገሮችም ደግሞ ጥሩ እንደሚሆኑ ይነግራታል። እሷም ውሳኔዋን እንደማትቀይርና እንደምትሄድ ነግራው ትሰናበተዋለች። ቀጥላም አበጀሽን ትሰናበታታለች። ሊዲያ ከሁሉም በላይ አበጀሽን በጣም ቀርባታለች። በትዕይንት 6 ማሂና ዮአዳን ቁርስ ለመብላት ሳሚ ክፍል ይሄዳሉ። በዚህም መሀል ስለ ማሂ የበፊት ፍቅረኛ ሳሚም ዮአዳንም ተቀባብለው ማሂን ይጠይቋታል። በዚህም ደስ ያላላት ማሂ ትረበሽና ጥላቸው ትሄዳለች። ዮአዳንም ሰሞኑን ባሰበችው ጉዳዮች በሙሉ ሳሚ አብሯት እንዲሆን እንዲያግዛት ትጠይቀዋለች። ሳሚም ደስ እያለው አብሯት እንደሚያግዛትም ይነግራታል። በሌላ በኩል ሊዲያ ለመሄድ እየተዘጋጀች ማሂም ተሰናብታት ትመለሳለች። ዳጊም ሊዲያን ኤርፖርት ድረስ ሸኝቷት ይመለሳል። በሌላ በኩል የሳሚ እናት ሀያት በተያዘችበት ፖሊስ ጣቢያ በጥያቄ ትፋጠጣለች። ምንም ምርጫ ስላልነበራት የፈጸመችውን ወንጀል በሙሉ ታምናለች። ሂሩትንም ጭምር ታጋልጣታለች። ቀጥሎም
ሂሩት ከመርማሪው ፊት ትቀርባለች። ወንጀሏም በሙሉ ይነገራታል። በማይታመን መልኩ ሂሩት ወንጀሏን ታምናለች። ሁሉንም ስታደርግ የነበረውን አንድ በአንድ መናገር ትጀምራለች። ሁለቱም በፍርድ ቤት ይቀርባሉ። ፍርድ ቤቱም በ25 ዓመት ጽኑ እስራትና በ10 ሚሊዮን ብር ቀጥቷቸው የፍርድ ሂደቱ ይጠናቀቃል። ሳሚ በእስር ቤት ሄዶ እናቱን ይጠይቃታል። በነገሩም እናቱ ሀያት በጣም ትደሰታለች። ለሱም ማዘን ትጀምራለች። ራሱ እንዲጠብቅና ደህና እንዲሆንም አደራ ትለዋለች። ሳሚም ሁሌ እየመጣ እንደሚጠይቃትም ቃል ገብቶላት ይሄዳል። በሌላ በኩል ደግሞ የአዳን ሂሩትን በእስር ቤት እያወራቻት እናያለን። ሂሩትም የአዳን መታ ስለጠየቃቻት በጣም በመደሰትና በመገረም ስለ ሊዲያም ትጠይቃታለች። የአዳንም ሊዲያ ጣሊያን እንደደረሰች ሰላምም እንደሆነች ስለ እሷም መጨነቅ እንደሌለባት ትነግራታለች። በዚህም ሂሩት በጣም ታመሰግናታለች። ሂሩትም በዚህ በጣም መስግናት ይሰነባበታሉ። የአዳን ቀጥላ የሳሚ እናት ጋር ትሄዳለች። የሳሚ እናትም ሳሚን አደራ ትላታለች። በቲን 6 ማሂና ዳጊ እንዲሁም ሳሚና የአዳን በፍቅርና በደስታ በመንገድ ላይ እየሄዱ እናያለን። የአዳንና ሳሚም ያለፉትን ሁሉ እያስታወሱ ይሳሳቃሉ። ያለፈውን ሁሉ እያወሩም ክፍሉ ይጠናቀቃል።